የቀበሌ የግብርና ቤተሰቦች እንዲሁም የቀበሌ አስተዳዳሪዎችና ፓርቲ ኃላፊዎች የ2018 የተፈጥሮ ሀብት ልማት ስራና የመስኖ ልማት የንቅናቄ መድረክ ለምናካሄደው እንኳን ደህና መጣችሁ አዲናስ ማለት ወዳለሁ። እንደሚታወቀው በየዓመቱ የተፈጥሮ ሀብት ልማት በአዲስ መንፈስ በአዲስ ንቅናቄ ሁሉንም ማህበረሰብ ባሳተፈ መንገድ እያለማን መቆየታችን ይታወቃል። በ2018 ደግሞ ከዚህ በፊት ከምንሰራው በላቀ ደረጃ ለመፈጸም በየደረጃው ባሉ ተቋማት እየተግባባን መጥተናል። በክልል ደረጃ በዞን ደረጃ ምክንያቱም ከዚህ በፊት ይደረግ የነበረው ጥር አካባቢ ነው ብዙ ጊዜ የሚካሄድ የነበረው። ነገር ግን ጥር አካባቢ ላይ አንድም የሃይማኖታዊ በዓሎች የሚበዙበት፣ በሁለተኛ መንገድ ደግሞ የአካባቢያችን እርጥበታማ ሁኔታ እየለቀቀ ስለሚሄድ የአርሶ አደራችን ጊዜና ጉልበት የሚበላ ስለሆነ እርጥበቱ ሳይለቅ በተመሳሳይ ደግሞ ሃይማኖታዊ በዓላትን ጭምር አርሶ አደሩን የመሰባሰብ የመስራት አቅም እንዳይፈታተንብን በዛ ዓመት ከታህሳስ 1 ጀምረን የተፈጥሮ ሀብት ልማት ስራችንን በንቅናቄ መስራት መቻል አለብን በሚል ወደ ፊት የተሳበ እንደሆነ እንዲያዝልኝ እፈልጋለሁ። ይህ ሲሆን ተፋሰስ ልማት ሁለንተናዊ ብልጽግናን ለማረጋገጥ መሰረት በመሆኑ ምናልባትም ከዚህ በፊት የሰራናቸው ስራዎች የተቀናጀ የተፋሰስ ልማት ትሩፋቶች እንደ መነሻ አድርገን አንደኛ እንነሳለን። በሁለተኛ ደረጃ ደግሞ ከዚህ በፊት የነበሩ ተግዳሮቶች ምንድን ናቸው የሚሉትን አድርገን ስላሰብን ከ2013 እስከ 2017 ተፈጥሮ ሀብት ለባንጃ ወረዳ ምን ትሩፋቶችን አበርክቷል በሚል ሀሳብ የተወሰነ ሀሳብ ማንሳት እወዳለሁ። እንደሚታወቀው የተፈጥሮ ሀብት ልማት ስራ በንቅናቄ የተጀመረው እንደ ሀገር እንደ ክልል ከ2003 ጀምሮ እንደሆነ ይታወቃል። በእነዚህ ጊዜያት በርካታ ለውጦች እንደ አካባቢያችን መጥተዋል። ከምርት ውጭ የሆኑ አካባቢዎች ወደ ምርታማነት ተቀይረዋል። በጥቅሉ ምርታማነት አድጓል ስንል በእያንዳንዱ ዘርፍ ምን መጥቷል የሚለውን ለማስታወሻነትን በተመሳሳይ ደግሞ ምናልባትም ለቀጣይ ለምንሰራቸው ስራዎች እንደ መስፈንጠሪያ አድርገን እንድንጠቀማቸው በየዘርፉ ምን ለውጦች መጥተዋል የሚለውን ማየት በጣም ተገቢ ነው። ምናልባትም ለውጦች ሳይንሳዊ በሆነ ጥናት ራሱን በቻለ ጥናት የሚመለሱ እንደሆኑ እንደተጠበቀ ሆኖ ምናልባትም ተቋም ስንመራ ተቋም ስናስተባብር ሙያችንን ኢምፕሊመንት ስናደርግ የነበሩ በየዓመቱ በነበሩ ግምገማዎች ግን ምን ለውጥ መጥቷል የሚለውን ማየት በጣም ጥሩ ነው የሚል ሀሳብ ስላለን ከ2013 እስከ 2017 የተቀናጀ የተፋሰስ ልማት ካበረከተልን ትሩፋቶች በወፍ በረር ልናስቃኛቸው ወደድን። አንደኛውና የመጀመሪያው በተፈጥሮ ሀብት ልማት ስራችን ላይ የተገኙ ትሩፋቶች ናቸው። በተፈጥሮ ሀብት ልማት ስራችን ላይ የመጀመሪያው ተፋሰስን ተቋማዊ አደረጃጀት መፍጠር፣ ማህበረሰቡ በራሱ ተደራጅቶ ራሱ በራሱ እንዲያለማ በዘላቂነት ደግሞ ተጠቃሚነቱን እንዲያረጋግጥ ማድረግ ነው። ይህን ለማድረግ የተፋሰስ ማህበራትን ማቋቋም ነው አንደኛውና ዋነኛው። ምናልባትም እስከ 2013 የነበረው አደረጃጀት በግብርና መዋቅር ደረጃ ተፋሰሶች እውቅና ይሰጥበት የነበረ ሁኔታ ነበር። ከ2014 ዓ.ም ጀምሮ ግን ወጥ በሆነ መንገድ ከፌዴራል እስከ ወረዳ ድረስ ተፋሰሶች በአዋጅ በመመሪያ ህብረት ስራ ማህበራት እንዲያደራጇቸው ተደርጓል። ይህንን ተከትሎ በ2014 አንድ ተፋሰስ ወደ ህብረት ስራ ማህበር ማሳደግ ችለናል። በተመሳሳይ በ2015 21 ተፋሰሶችን ወደ ህብረት ስራ ማሳደግ ችለናል። በ2016 ከገጠመን ክልላዊና አካባቢያዊ ሁኔታ ጋር ተያይዞ ወደ ህብረት ስራ ማህበር ተፋሰስ ያሳደግነው ተፋሰስ አልነበረ። በ2017 15 ተፋሰሶችን ወደ ህብረት ስራ ማህበር አሳድገናል። በድምሩ ከ2014 እስከ 2017 ድረስ 37 የማህበረሰብ ተፋሰሶችን በተደራጀ መንገድ በመመሪያ በአዋጅ በራሱ ተጠቃሚ እንዲያስተዳድራቸው ማድረግ ተችሏል። ስለዚህ ማህበረሰባችን በባለቤትነት እንዲንከባከባቸው
በባለቤትነት ተጠቃሚነቱን እንዲያረጋግጥ ትልቅ ጉልበት የፈጠረ አደረጃጀት መሆኑን ማንሳት እንፈልጋለን። በሌላ መንገድ ማንሳት እንፈልገው አካባቢያችን በጎርፍ በእንስሳት በተመሳሳይ የሰው ልጅ የዕለት ተዕለት ኑሮውን በሚያደርገው እንቅስቃሴ ከፍተኛ የሆነ መጎሳቀል ደርሶበት እንደነበር ይታወቃል። ስለዚህ በዋና አቅጣጫ አድርገን የሰራነው የተጎዱ መሬቶችን ክልሉ የማዳን ስራ ነው የሰራነው። በዚህ መሰረት ከ2013 እስከ 2017 ድረስ 728 ሄክታር መሬትን ክልሉ በማዳን ወደ ልማት እንዲቀሩ ማድረግ ተችሏል። በዚህ መንገድ የአካባቢያችን ማህበረሰብ ተጠቃሚነቱን እያረጋገጠ መምጣት ተችሏል። በተመሳሳይ በ2018 182 ሄክታር መሬት በማዳን ተጠቃሚነቱን የበለጠ ለማላቅ እየሰራ እንገኛለን። በሶስተኛ ደረጃ ቦረቦር መሬቶችን የማልማትና የማዳን ስራ። እንደሚታወቀው ቦረቦር መሬት አይሰፋም፣ አይጠብም፣ ባለበት ነው የሚቀጥል። ነገር ግን ቦረቦር መሬቶችን ስናድን ተጨማሪ ምርታማ አካባቢ ስለምንፈጥር መሬትን መጨመር ይቻላል። ምንጨምረው ግን የተጎዱ ቦረቦር መሬቶችን በማዳን ነው፣ ሌላ አዲስ መሬት በመፍጠር አይደለም። ስለዚህ በዚህ መሰረት በ2013 በጀት ዓመት 155 ሄክታር መሬት፣ በ2014 132 ሄክታር መሬት፣ በ2015 169 ሄክታር መሬት፣ በ2016 127 ሄክታር መሬት፣ በ2017 145 ሄክታር መሬት በድምሩ 728 የቦረቦር መሬቶችን በማዳን ለተለያዩ ልማቶች እንዲውሉ ማድረግ ተችሏል። በዚህም የአካባቢ ወጣቶች የአካባቢው ማህበረሰብ ተጠቃሚነቱን እያሻሻለ እያሳደገ ያለበት ሁኔታ ማየት ይቻላል።